አንዳንድ ጊዜ አእምሮአችን በትክክል ሊረዳቸው የማይችላቸው ነገሮች አሉ። ምንም ያህል በትጥሩ እንኳን ስለዛ ነገር የምትፈልጉትን ያክል ዕውቀት ላይኖራችሁ ይችላል። ትጥራላችሁ፣ ነገር ግን ሚስጥሩን ማወቅ አትችሉም። በዛውም ልክ ግን ያን ነገር ለማወቅ ባደረጋችሁ ጥረት ምክንያት የሚመጣባችሁ ተያያዥ ችግሮች አሉ። አንዴ ከመጣባችሁ ግን መቼም ቢሆን ልታስወግዱት አትችሉም። ቀን በቀን እንደ ጥላ ሲከተላችሁ ይኖራል። ሰፈራችን ውስጥ በቅርቡ ስራ የጀመረ ትምህርት ቤት ነበር። ትምህርት ቤቱ የግል ሲሆን ኤሌመንተሪና ሃይስኩልን አንድ ላይ የያዘ ትምህርት ቤት ነው። የመጀመሪያ ሰሞን ትምህርት ቤቱ እንደማንኛውም አይነት ትምህርት ቤት ነበር። የተለያዩ ተማሪዎች ይገባሉ፣ ይማራሉ፣ እንደማንኛውም ተማሪ በሰላም ወደ ቤታቸው ይሄዳሉ። ትምህርት ቤቱ በጣም ትልቅና የሚያምር ትምህርት ቤት ነው። በጣም ብዙ ክፍሎች ነበሩት። በግምት ከ150 በላይ ክፍሎች ነበሩት። ነገር ግን አገልግሎት ላይ የሚውሉት 149 ክፍሎች ናቸው። የሁሉም ክፍሎች በር ቀለሙ ጥቁር ሲሆን የአንዱ ክፍል በር ግን ቀይ ቀለም ነበር የነበረው። ወደ ቀዩ ክፍል ከአንድ ሰው በስተቀር ማንንም አይገባም። ያ የሚገባው ሰው ትንሽ ረዘም ያለና ፊቱ በጺም የተሞላ ሰው ነበር። ከማንም ጋር አይነጋገርም። ብቻ ዘም ብሎ ልክ ቀኑ 8 ሰዓት ከሩብ ሲሆን የሆነ ዕቃ ይዞ ይገባል። ብዙም ሳይቆይ ይወጣል። እዛ ክፍል ውስጥ ለ10 ደቂቃ ብቻ ነበር የሚቆየው። እኔና ጓደኞቼ ስለዛ ቀይ ክፍል ለማጣራት ብለን በመስኮት ለማየት አስበን ነበር። ምን ያደርጋል፣ ነገር ግን ክፍሉ ከሌሎች የመማሪያ ክፍሎች ለየት ባለ መልኩ መስኮት አልነበረውም። ይህ ማለት ወደ ክፍሉ ምንም አይነት ብርሃን አይገባም ማለት ነው፣ ያው በሩ ካልተከፈተ በስተቀር። ያ ሰውዬ ክፍሉ ሲገባ የሚይዘው ዕቃ ፌስታል ነበር፣ ጥቁር ፌስታል። ነገር ግን እኛ እንደምናውቃቸው አይነት ፌስታል አልነበረም፣ በጣም ጥቁርና ወፍራም ፌስታል። በዛ ፌስታል ውስጥ ምን እንደሚይዝ አላውቅም፣ ምን አገባኝ። ብቻ ግን ያ ፌስታል በጣም እንደሚሸት ታውቃለሁ። ጥሩ ሽታ ምናምን አልነበረም። በሰፈራችሁ ስታልፉ አንድ የሞተ እንስሳ ሲበሰብስ የሚሸታችሁ ሽታ፣ አዎ እሱ ነበር በዛ ፌስታል ውስጥ ሲሸተኝ የነበረው። ያ ሰውዬ ነገር ማድረግ የጀመረው ገና የ3ኛ ክፍል ተማሪ እያለሁ ነበር። አሁን 12ኛ ክፍል ደርሻለሁ። ይህ ማለት ሰውዬው ለ9 ዓመት ያለ መታከት ያንን ነገር ሲያደርግ ነበር ማለት ነው። እዛ ትምህርት ቤት ስንማር በጣም በሚገርም ሁኔታ አንድም ትምህርት ወድቀን አናውቅም። ሁሉንም ትምህርቶች ከ90 በላይ ነበር የምናመጣው። እኔ ብቻ አልነበርኩም፣ ሁሉም ተማሪ ነበር እንደዛ የሚያመጣው። ይህም ማለት ሁሉም የትምህርት ቤቱ ተማሪ ሁሌ በየዓመቱ ከክፍል ወደ ክፍል ይሸጋገራል ማለት ነው። ይህ ነገር በጣም ነበር የሚገርመኝ። እንዴት ነው ከ6705 ተማሪዎች ውስጥ አንድም ተማሪ የማይወድቀው? ብቻ እሱም ቢሆን የሚያገባኝ ነገር አይደለም። ጥሩ ዕድል ነበር። ሁልጊዜም አንድም ክፍል አለመውደቃችን ለኛ ጥሩ ዕድል ነበር። ዋናው ጉዳይ እሱ አይደለም። ችግሩ የጀመረው እኔ ስለዛ ክፍል ለማጣራት በሞከርኩበት ጊዜ ነበር። ትምህርት ቤቱ የሚገኘው እኛ ከምንገኝበት ወይም ደግሞ እኛ ከምንኖርበት ኮንዶሚኒየም ፊት ለፊት ነበር። የምንኖረው 3ኛ ፎቅ ላይ ነው። ይህም ማለት ያ ቀዩ ክፍልም ከቤታችን ጋር ትይዩ ነበር ማለት ነው። ይህም ማለት ድንገት ወደ በረንዳው ነፋስ ለመውሰድ እንኳን በወጣ ያንን ክፍል አይዋለው ማለት ነው። እዛ ትምህርት ቤት እስከተማራችሁ ድረስ መቼም ቢሆን ስለዛ ክፍል ማወቅ አትችሉም። ግን ለምንድነው ስለዛ ክፍል ማወቅ ማንችለው? እኔ ማድረግ እችላለሁ አይደል? ከሁሉም በላይ ግን ያስፈራኝ እዛ ክፍል ውስጥ መግባቱ ሳይሆን ውስጡ ስላለው ነገር ነው። እዛ ክፍል ውስጥ ስገባ ማንም ይሁን ምን ቢያጠቃኝስ? እንዴት ነው ከማላውቀው ነገር ጋር ልፋለም የምችለው? ብቻ ግን ውስጤ ስለዛ ክፍል እንዳጣራ ሲነገረኝ ይሰማኛል። ዋናው እሱ አይደለም። ሁሉም ነገር የተቀየረው ከትናንትና ማታ ጀምሮ ነበር። ልክ ከምሽቱ 2 ሰዓት ተኩል ሲል ንፋስ ወስዶ ወደ በረንዳው ስወጣ አንድ ውስጤን ያስደነገጠውን ነገር ተመለከትኩ። መብራት ነበር፣ አንድ ተራ መብራት። ነገር ግን መብራቱ የበራው እዛ ቀዩ ክፍል ውስጥ ብቻ ነው። ሌሎቹ 149 ክፍሎች በጨለማ ተውጠዋል። ከቀዩ ክፍል በስተቀር ሁሉም ክፍሎች ምንም አይነት ብርሃን አይታይባቸውም ነበር። እዛ ክፍል ላይ ግን ለ10 ደቂቃ ያክል ቆሜ አፈጠጥኩ። ውስጡ የሆነ ሰው መሰል ፍጡር ሲንቀሳቀስ ይታያል። ከግራ ወደ ቀኝ ወዲያና ወዲህ እያለ ለ10 ደቂቃ ያክል ሳይቋርጥ ነበር ሲንቀሳቀስ የነበረው። ከዛም በድንገት የሚንቀሳቀሰው ሰው ቆመ። ፊት ለፊቴ ነበር የቆመው። አሁን ላይ ምንም እንቅስቃሴ አይታይም፣ ማፍጠጥ ብቻ። ከ5 ደቂቃ መፋጠጥ ቆይታ በኋላ ያ ሰውዬ እጁን አለብልቦ ሰላም አለኝ። በኔና በዛ በቀይ ክፍል መሃል ያለው ርቀት ትንሽ ተለቅ ያለ ቢሆንም ነገር ግን የሚያስጠላ ፈገግታው ይታየኝ ነበር። በዛ ሰዓት ትንሽ ድንጋጤ ነገር ተሰምቶኝ ነበር። ከዛም በኋላ እጁን ወደኔ እየጠቆመ እንድመጣ ነገረኝ። እኔ ግን በጣም ስለፈራው ወደ ቤቴ ተመልሼ ገባው። በቀጣይ ቀን በጧት ነበር ወደ ትምህርት ቤት ሄድኩት። ማንም ተማሪ አልነበረም። እዛ ትልቅ ትምህርት ቤት ውስጥ ብቻዬን ነበርኩ። በጧት የሄድኩበት ምክንያት ስለዛ ክፍል ድንገት የማገኘው ነገር ካለ ብዬ ነበር። ወደ ትምህርት ቤቱ ከገባው በኋላ ቀጥታ ወደ ቀዩ ክፍል ሄድኩ። ከዛም በበሩ ስላጭ ወርቄ ተመለከትኩ። ምንም የለም። ውስጡ የሚታየው ጥቁር ጨለማ ብቻ ነበር። ከዛም ተስፋ ቆርጬ ከተነሳው በኋላ ልሄድ ስል ነበር ድንገት ከዛ ክፍል ውስጥ
የሆነ ድምጽ የሰማሁት። የሚሰማው ድምጽ የሆነ አይነት ፍጡር ድምጽ ነበር። በጣም ወፍራምና አስፈሪ ድምጽ። ጆሮዬን በሩ ላይ ለጥፌ ማዳመጥ ጀመርኩ። ድምጹ ብዙ አይሰማም። ነገር ግን ከትንሽ ቆይታ በኋላ ጮክ ያለውን ድምጽ ሰማሁት። ስህተት እንዳትሰራ። በጣም ደንግጬ ወደ ኋላ ፈገፈኩ። በዛ ሰዓት የትምህርት ቤታችን ደውል ስለተደወለ ቀጥታ ወደ ክፍል ገባው። ቀኑን ሙሉ ስለዛ ክፍል ነበር ሳስብ የነበረው። ልክ 8 ሰዓት ከሩብ ሲል ከመማሪያ ክፍል ወጥቼ ወደ ቀዩ ክፍል ሄድኩ። አሁን ላይ ክፍል ክፍት ነበር። ነገር ግን ገርበብ ብሎ ነበር የተከፈተው። ወደ ክፍሉ ስመለከት ምንም አይነት ብርሃን አይታየም። ቀስ ብዬ ተናገርኩ። ቅርታ ሰው አለ? ምንም አይሰማም። ማን ነው ውስጥ ያለው? ዝምታ። ከዛም ቀስ አድርጌ በሩን ከፈትኩት። ውስጡ ከጥቁር ጨለማ በስተቀር ምንም ነገር አይታይም። ድምጽ ሳላሰማ ወደ ክፍሉ ገባው። ከዛም እጄን ወደ ግድግዳው እየነካው የመብራት ማብሪያን መፈለግ ጀመርኩ። ያው ክፍሉ መብራት ማብሪያ ካለው ማለት ነው ነበረው። አንድ ትንሽ የመብራት ማብሪያ ነበረው። በስተመጨረሻ መብራቱን አብርቼ ያንን ጨለማ ገፈፍኩት። ውስጡ ባዶ ክፍል ነበር። ከአንድ መቀመጫ በስተቀር ምንም ነገር አይታይም። መቀመጫው ንጉስ መቀመጫ አይነት የሚመስል ነበር። ከመቀመጫው ጎን አንድ በር ይታያል። ሌሎቹ ክፍሎች እኮ ምንም አይነት ተጨማሪ ክፍል የላቸውም። የኛው ክፍል ግን ነበረው። ከዛም ወደ በሩ ጠጋ ስል የሆነ ድምጽ ሰማው። የሆነ የአምልኮ አይነት ድምጽ ነበር። በሩንም ቀስ አድርጌ ከፈትኩት። እዛ ክፍል ውስጥ ያየሁት ነገር በጣም ነበር ያስደነገጠኝ። ከፊት ለፊቴ አንድ በጣም ረጅምና ሰውነቱ በፀጉር የተሞላ ፍጥረት አንድ መቀመጫ ላይ ተቀምጦ ይታያል። ከዛ ፍጥረት ፊት ለፊት 5 ፊታቸውን በጭንብል የተሸፈኑ ሰዎች ተንበርክከው እየሰገዱለት ነበር። ከነሱ ጎን ደግሞ የተለያዩ የእንስሳቶች ሰውነት በየቦታው ተጥሎ ይታያል። በዚህ ጊዜ በጣም ደንግጬ ወደ ኋላ ወደቅኩ። አሁን ላይ እነዛ ሰዎች አይተውኛል። በዚህ ጊዜ ያስፈሪ ፍጥረትን እንዲይዙኝ ለነዛ ሰዎች ነገራቸው። እነሱም ወደ ትልቅ ቢላ አንስተው ወደ እኔ ሲመጡ እኔም ሐሳቤን ሰብስቤ ከዛ ክፍል እየሮጥኩ ወጣሁ። በዚህ ሰዓት በሩ በኃይል ተዘጋ። ደግነቱን ከወጣው በኋላ ነበር የተዘጋው። ከዛ ጊዜ ጀምሮ ወደዛ ትምህርት ቤት ሄጄ አላውቅም። ትምህርቴንም ቢሆን ሌላ ትምህርት ቤት እየቀጠልኩ ነው። ነገር ግን አሁን ያ ጊዜ አልፏል። ያስፈሪ ነገርም ካየሁት 5 ዓመት አልፏል። ከ3 ቀን በፊት ነበር ተመርቄ ወደ ቤት የተመለስኩት። አሁን ላይ ስለዛ ነገር ራሱ እየረሳው መጥቻለሁ። ህይወቴም ቢሆን አሪፍ የሚባል ህይወት ነበር የነበረኝ ወደዛ ሰፈር እስክመለስ ድረስ። ትላንትና ማታ አሪፍ እንቅልፍ ነበር የተኛሁት። በአንድ ድምጽ ባልነቃው ኖሮ ማለት ነው። ካልጋዬ ባንኝ የነቃው። ምንም ድምጽ አይሰማም። ሰዓቱ 8 ሰዓት ከሩብ ይላል። ጊዜው ሌሊት ቢሆንም ነገር ግን ክፍሉ በጣም ነበር የሚሞቀው። ሙቀቱ ሲብስብኝ ትንሽ ለመናፈስ ወደ በረንዳው ወጣው። ሰፈሩ ጸጥ ያለ ነበር፣ በጸጥታ የተሞላ ጨለማ። አይኔንም ዞር ዞር እያደረኩ ሰፈሩን ስመለከት አንድ የሚነቀዘቀዘው ነገር ተመለከትኩ። ትዝ ይላችኋል አይደል? ከዚህ በፊት ከቤቴ ፊት ለፊት ከሚገኘው ቀይ ክፍል ውስጥ መብራት አይቼ ነበር። እሱን ነበር ደግሜ ያየሁት። ከዛም ከዛ ክፍል ውስጥ አንድ ሰው እጁን ያውለበለበ አንድ ትልቅ ወረቀት አሳየኝ። ወረቀቱ ላይ ምን እንደተጻፈ ምንም አይታይም። ከዛም ወደ ክፍሌ ተመልሼ ገብቼ ስልኬን አመጣው። የስልኬንም ካሜራ ከፍቼ የማቅረብ አቅሙን ከፍ አድርጌ የጻፈውን ስመለከት ወረቀቱ ላይ የጻፈውን ጽሑፍ ሙሉ ለሙሉ ማንበብ ቻልኩ። በዚህ ጊዜ ደንግጬ ወደ ኋላ ወደቅኩ። ወረቀቱ ላይ የተጻፈው ጽሑፍ ነገሩ አላበቃም የሚል ነበር። ከዛም ያ ሰውዬ ፈገግ ብሎ እጁን ያውለበለበ ተሰናበተኝ። ያ መብራትም ቀስ ብሎ ጠፋ።